ሰላም ተመልካቾቼ እንደምን አላችሁ እንደምን ቆያችሁ። ይህ የምትመለከቱት የዩኒቨርሲቲ መግቢያ ፈተና ነው። የ2017 ማትማቲክስ ነው። ባለፈው ከ1 እስከ 3 ያሉትን በፓርት 1 አይተን ነበር። አሁን ደግሞ ከ4 እስከ 6 ያሉ 3 ጥያቄዎችን አብረን እንሰራለን። በ2018 ወይም 19 የዩኒቨርሲቲ መግቢያ ፈተናዎችን የምትፈተኑ ተማሪዎች ለእናንተ ልምድ ይሆናችኋል ማለት ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየትም ኮመንትም ካላችሁ ኮመንት ቦክሱ ክፍት ስለሆነ አስቀምጡልኝ። በውስጥ የምታዋሉኝ ካለ ቴክስት አድርጉልኝ እመልስላችኋለሁ ማለት ነው። ኦኬ፣ አራተኛ ጥያቄ ምን ይላል? ኮንሲደር the following data ብሎ ዴታዎች አሉ 1 3 7 9 11 13 18 28 የሚል ማለት ነው። so then the coefficient of mean deviation about the median is equal to ብሎ እዚህ ጋር ምርጫዎች አሉ። ምንድነው መረጃው? የተሰበሰበ መረጃ አለ። ከዛን ሚን ዲቪዬሽን አባውት ዘ ሚዲያን። ሚዲያን ማለት የመካከለኛ ማለት ነው። መካከለኛ ለምሳሌ መጀመሪያ በኦርደር መቀመጡን ቼክ ማድረግ አለብን ከትንሽ ወደ ትልቅ 1 3 7 9 11 13 18 28። ስለዚህ ሲያስቀምጥም እንዳንሸወድ ወይም እንዳትሸወዱ በቅደም ተከተል ነው ያስቀመጠው። ባያስቀምጥ ደግሞ በቅደም ተከተል ማስቀመጥ ይኖርባቸዋል ማለት ነው። ዜን ሚዲያን ማከለኛው የትኛው? ለምሳሌ ከዚህ ስንመጣ 1 2 3 4 5 6 7 8 ናቸው። ስለዚህ 1 2 3 4 በዚህ በኩል 1 2 3 4 በዚህ በኩል መሃል ላይ ማለት ነው። ጎደሎ ቢሆን ማከለኛውን እናውቃለን። ነገር ግን እንደዚህ ሙሉ ቁጥር በሚሆንበት ጊዜ የመሃሎቹን ሁለቱን ደምረን ለሁለት አካፍለን የምናገኘው ማለት ሶ ሚዲያን ወይም መካከለኛው ስንት ይሆናል? 9 ሲደመር 11 20 ማለት ነው። ሲካፈል ለ2 10 እናገኛለን ማለት ነው። ስለዚህ ከዚህ አንጻር ሚን ዲቪዬሽን የምንሰራው ማለት ነው። ሶ ይህንን የተጠየቅነው ኮኤፊሺየንት ኦፍ ሚን ዲቪዬሽን አባውት ዘ ሚዲያን ፎርሙላው ይህንን ይመስላል። ኦልሬዲ ቀድሜ ስለሰራው ኮኤፊሺየንት ኦፍ ሚን ዲቪዬሽን አባውት ሚዲያን ኢዝ ኢኳል ቱ ሚዲያን ዲቪዬሽን አባውት ሚዲያን ሚን ዲቪዬሽን አባውት ሚዲያን ሲካፈል ሚዲያን ኦልሬዲ እዚህ ጋር 10 ነው። የመካከለኛው ዳታውን እኩል በቀኝና በግራ የሚከፍል ማለት ነው። እሺ ዜን ሚን ዲቪዬሽን አባውት ሚዲያን ደግሞ እያንዳንዳቸውን መረጃዎች ሲቀነስ ሚዲያን እንላለን ማለት ነው። ሚዲያን እየቀነስን ከዛን ለአጠቃላይ ቁጥሩን ደምረን ከደመረን አብሶሉት ቫልዩ ውስጥ ከተን ከደመረን በኋላ ለኤን እናካፍላለን። አጠቃላይ 8 ነው፣ ለ8 እናካፍላለን ማለት ነው። ሶ የመጀመሪያው ስራችን ሚዲያንን ኦልሬዲ ፈልገናል። ከዛን አብሶሉት ቫልዩ ኦፍ የመጀመሪያው 1 ነው። ስለዚህ 1 ሲቀነስ 10 አብሶሉት ቫልዩ ውስጥ ከዛን ሲደመር አብሶሉት ቫልዩ ኦፍ 3 ማይነስ ቀጣዩ 3 ነው ሲቀነስ 10 ያለ ሁሉንም እንቀናነሳቸውና ከዛን እንደምራቸዋለን። ከአብሶሉት ቫልዩ ሲወጡ ሁሉም ፖዚቲቭ ናቸው። ለምሳሌ 1 ሲቀነስ 10 ኔጌቲቭ 9 ነው። ከአብሶሉት ቫልዩ ሲወጣ 9 ነው። ሶ ሁሉንም ከአብሶሉት ቫልዩ ካወጣን በኋላ እንደምራቸዋለን 50 ይሆናሉ። 50 ከዛን ሲካፈል ለ8 ይሆናል ነው። ይሄኛው ምንድነው? ሚን ዲቪዬሽን አባውት ዘ ሚዲያን። ከዛን ሲካፈል ደግሞ ሚዲያን ስንት ነው? 10። ሶ 50 ሲካፈል ለ8 ከዛን ሲካፈል ለ10 ሚዲያኑ 10 ይሆናል ማለት ሶ 50 ሲካፈል ለ10 5። ስለዚህ 5/8 እናገኛለን ማለት ነው። 5/8 ደግሞ ምርጫ ውስጥ ሄደን እንፈልጋለን። 5/8 ደግሞ ማላይ እናገኛለን ሲ ላይ እናገኛለን። ትክክለኛው መልስ ይህ ይሆናል ማለት ነው። ኦኬ፣ ሁለተኛውስ ወይም አምስተኛ ጥያቄ which one of the following is an irrational number? ራሽናል እና ኢራሽናል ነምበር። ሶ አይአር ከፊት ካለች ኢራሽናል ነምበር። ብዙ ጊዜ ለምሳሌ ከስኩዌር ሩት ውስጥ የማይወጡ ቁጥሮች እንደ ስኩዌር ሩት 2 ስኩዌር ሩት 3 ስኩዌር ሩት 5 ስኩዌር ሩት 6 7 8 10 ምናምን እያሉ የሚሄዱ ቁጥሮች ሲወጡ ምን አይነት ባህሪ ያላቸው? ወይ ሪፒት አያደርጉ ወይም ተርሚኔት የማያደርጉ ዴሲማሎች ናቸው ማለት ነው። ለምሳሌ እዚህ ጋር እንዳለ ላሳያችሁ። ራሽናል እና ኢራሽናል ነምበሮችን በዴሲማል መለየት እንችላለን። በዴሲማል ፎርም ካስቀምጥን ለምሳሌ እንደዚህ አካፍለን ካስቀምጥን በኋላ ለምሳሌ ይሄኛው 3.400 ብሎ ይቆማል። ይሄ ተርሚኔት ያደርጋል ማለት ይቆማል ማለት ነው። ከዚህ በኋላ አይቀጥልም።
ስለዚህ ይሄ ምን ይባላል? ተርሚኔቲንግ ዴሲማል ይባላል። ተርሚኔቲንግ ዴሲማል ደግሞ ራሽናል ነበር ወይም ኪው ማለት እንችላለን፣ ምክንያቱም ይቆማል። ይሄኛውስ ስኩዌር ሩት ኦፍ 0.04 ማለት ስኩዌር ሩት ኦፍ 0.04 ማለት 4/100ኛ ማለት ነው። 4 ሲካፈል 0.04 ይሆናል። ይሄ ደግሞ ስኩዌር ሩት 4 ሲወጣ 2 ነው። ስኩዌር ሩት 100 ደግሞ ከስኩዌር ሩት ሲወጣ 10። ስለዚህ 0.2 ማለት ነው። 0.2 ከዚህ በኋላ አይቀጥልም። ምን አድርጓል? ተርሚኔት አድርጓል። ስለዚህ ይህም ምንድነው? ራሽናል ነበር ነው ማለት ራሽናል ነበር። ኦኬ ሌላኛውስ ምን አይነት ባህሪ ያለው? ሪፒት የሚያደርግ የሚደጋገም። ለምሳሌ እዚህ ጋር 1.1622 እያለ አሁንም የሚቀጥለው 2 እያለ ነው የሚቀጥለው ማለት አይቆምም፣ ግን ይደጋገማል። እንደዚህም አይነት ሪፒት የማድረግ ባህሪ ካለው ሪፒት የሚያደርግ ከሆነ ራሽናል ነበር፣ አሁንም ትው ነው። ስለዚህ ይሄኛው ራሽናል ነበር። እችኛውን ግን እንያት። ለምሳሌ ስኩዌር ሩት ኦፍ ቅድም እንዳልኳችሁ 2 ስኩዌር ሩት 3 4 ይወጣል። ስለዚህ ራሽናል ነበር አይደለም፣ ራሽናል ነበር የምንላቸው ከስኩዌር ሩት ውስጥ ለምሳሌ 25 ቢሆን ይወጣል፣ 36 ቢሆን ይወጣል፣ 29 ግን አይወጣም። ምን አይነት ባህሪ ያለው? ለምሳሌ ከስኩዌር ሩት ውስጥ ሲወጣ 5.3 5 1 6 4 8 0 7 1 3 4 እያለ ይቀጥላል። እዚህ ጋር ምን አይነት ባህሪ ያለው? የመደጋገም ባህሪ የለውም። ስለዚህ እንደዚህኛው ስለማይደጋገም ምንድነው? ኢራሽናል ነበር ነው ማለት ኢራሽናል ነበር። ስለዚህ ከነዚህ ውስጥ ኢራሽናል ነበር የትኛው ነው? ዲ ላይ ያለው ይሆናል ማለት ነው። መልሳችን ዲ ይሆናል። ኦኬ 6ኛ ላይ ምንድነው የሚለን? ኮንሲደር the graph of a certain trigonometric function given below። ብዙ ጊዜ የትሪጎኖሜትሪክ እንደዚህ ሳይን፣ ኮሳይን ምናምን ግራፎች ከፍ ዝቅ ይላሉ። ከፍ ዝቅ የሚሉበት ቦታዎች ይወስናሉ እንጂ አብዛኛው እንደዚህ አይነት ባህሪ ያላቸው። ለምሳሌ እዚህ ጋር የዚህ ግራፍ ይሄ የማን ግራፍ ነው? which one of the following function represents the above graph for ከኤክሳችን ከኔጌቲቭ ፓይ ኦቨር 2 አፕ ቱ 5 ፓይ ኦቨር 2 እስከዚህ ድረስ ላለው ብቻ ነው የተሳለው እና ከዚህ ውጭ ያለውን አናውቅም። ግን እዚህ ጋር ያለውን አይተን ምን ማድረግ እንችላለን? የማን ነው የሚለውን እኔ ለምሳሌ በቀላሉ የሳይን ኤክስ ነው የኮስ ኤክስ የሚለው መጀመሪያ ቼክ እናደርግ። ኮሲክ እና ሴክ የሚለው የሁለቱ ተገላብጦች ስለሆነ ችግር የለውም። መጀመሪያ እስቲ የሳይንን ቼክ እናድርግ። ሳይን ማለት ለምሳሌ ሳይን ኤክስ ማለት ኦልሬዲ እዚህ ጋር በፓይ መልክ ተሰጥቷል። እዚህ ጋር ለምሳሌ ኔጌቲቭ ፓይ ኦቨር 2 ማን ሰጥቶናል? ኔጌቲቭ 1 ሆኗል። ትልቁ ወደ ላይ የሚሄደው ደግሞ 1 ድረስ ነው። ለምሳሌ የት ጋር ነው? ፓይ ኦቨር 2 ፓይ ኦቨር 2 ማለት 180 ፓይ 180 ስለሆነ 180 ሲከፈል ለሁለት 90 ዲግሪ ላይ ሳይን ስንት ነው? ሳይን 90 ዲግሪ 1 ነው። ስለዚህ እዚህ ጋር እሺ ሌላስ? ዜሮ ሲሆን ሳይን 0 ማለት 0 ነው። 0 ዲግሪ ሲሆን ሳይን 0 ነው። ስለዚህ እዚህ ጋርም ይሆናል። እዚህ ጋር ኔጌቲቭ 90 ሲሆንም ኔጌቲቭ 1 ነው። ኦኬ ስለዚህ አሁን ይሄ የሳይን ግራፍ እንደሆነ መለየት ይችላል። ለምሳሌ 180 ፓይ ማለት 180 ሳይን 180 0 ነው። ስለዚህ ግራፉ የማን ነው? የሳይን ኤክስ ነው ማለት ነው። ስለዚህ መልሱ ቢ ይሆናል። ስለተከታተላችሁን ያመሰግናለሁ። ቪዲዮን ከወደዳችሁት ላይክ አድርጉ። ማንኛውም ሀሳብ፣ አስተያየት፣ ጥያቄም ካላችሁ ኮሜንት ቦክስ ላይ ጻፉልኝ። ጓደኞቻችሁንም ጋብዙ። ማንኛውም የሂሳብና ፊዚክስ ጥያቄዎችን በዚህ ቻናል ላይ አስቀምጥላችኋለሁ። ያለፈ የ2017፣ 16፣ 15 እና 14 ፈተናዎችን ከፈለጋችሁ ደግሞ ቴሌግራም ግሩፕ አለ፣ ጆይን አድርጉ፣ ታገኛላችሁ። እዛ ላይ ሼር አድርግላችኋለሁ።